በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በስመ አብ ወወልድ ፈጥሮ የፈጠረን በኋላ በሐዲስ ተፈጥሮ ስጋችንን ለብሶ ያዳነን መድኃኒታችን ኢየሱስ ክርስቶስ በሀብተ ስቦ በረድኤት አቅርቦ በቸርነቱ ስለጠራን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን ረድኤትና በረከታቸው ከሁላችን ጋር ይሁን። ብፁዕ አባታችን አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ የገዳማችን የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የበላይ ጠባቂና የጉባኤያችንም ጠባቂ፣ የተወደዱ መምህራችን መምህር ገብረ ሥላሴ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ የተከበሩ አባታችን መላከ አሚን ቆሞስ አባ ገብረ ማርያም የደቡብ ጎንደር ሀገረ ስብከት የገዳማት ክፍል ተጠሪ፣ የተከበሩ መምህራችን መምህር አባ ፍሬ ስብሐት ለብዙ ዘመናት ለብዙ ጊዜያት ወይም ዓመታት የገዳሙ አበምኔት ሆነው የቆዩ ቅዱስ ቂርቆስንም በትጋት ሲታደስ የድሮውን ሕንጻ ያሳደሱ ጉባኤ ቤቱንም ጥረው ግረው ለፍተው የተከሉት እንዲሁም በባህር ዳር ሀገረ ስብከት የደብረ ኃይል መስቀለ ክርስቶስ ወቅዱስ መርቆሬዎስ ቤተ ክርስቲያን አስተዳዳሪ ሊቀ ጠበብት ጌራ ወርቅ ዋለ፣ የተወደዳችሁ አባቶቻችን መምህራን፣ ካህናት፣ ወንድሞቻችን ዲያቆናት፣ የጌታችን የመድኃኒታችን ኢየሱስ ክርስቶስ ክቡራን ቤተሰቦቹ የምትሆኑ አባቶች፣ መነኮሳት፣ እናቶች፣ መነኮሳያት፣ ምእመናን እና ምእመናት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ቸሩ አምላካችን ኢየሱስ ክርስቶስ በይቅርታውና በቸርነቱ ብዛት ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ኢትፍራህ እስመ አነ ሀሎኩ ምስሌከ፣ እኔ ከአንተ ጋር ነኝና አትፍራ በሚል ርዕስ እንማማራለን። እስኪ በሉ ሁላችሁም ድገሙ ድገሙ። አዎ፣ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 2 ላይ የምናገኘው ኃይለ ቃል ነው። እኔ ከአንተ ጋር ነኝና አትፍራ። ወይእዜኒ ስማ እስራኤል ከመዝ ይቤ እግዚአብሔር ዘገብረከ ያዕቆብ ወዘፈጠረከ እስራኤል። ያዕቆብ ሆይ አምላክህ፣ እስራኤል ሆይ ፈጣሪህ እንዲህ ይላል፣ ኢትፍራህ እስመ አነ ሀሎኩ ምስሌከ፣ እኔ ካንተ ጋር በረድኤት አድሬ እኖራለሁና አትፍራ። ወሰመይኩከ ስመ፣ በስምም ሕዝበ እግዚአብሔር ብዬ ጠርቼሃለሁና አትፍራ። ወዚአየ አንተ፣ አንተ የኔ ገንዘብ የኔ ርስት ነህ። ስለዚህ እስራኤል አትፍራ። እመኒ አድወከ ማየ አነ ሀሎኩ ምስሌከ፣ ባሕርን ተሻግረህ ብትሄድ እኔ ካንተ ጋር አለሁ። ወአፍላግኒ እያሰጥሙከ፣ ፈሳሾችም በመሃል አያሰጥሙክም። ወመኒ አድወከ እሳተ ነበልባልኒ እያውእየከ፣ በእሳት መካከል ብትሄድም እሳቱ አያቃጥልህም። እስመ አነ ቅዱሰ እስራኤል ፈጣሪከ ሀሎኩ ምስሌከ፣ እኔ ጽና እስራኤል ክብረ እስራኤል የሚሆን የእስራኤል አምላክ ካንተ ጋር ነኝና ይላል። ስለ ቃሉ የእግዚአብሔር ፈጣሪያችን ስሙ የተመሰገነ ይሁን።
የነቢዩ ኢሳይያስ የሚጠት፣ የፄዋዌ፣ የኑባሬ ነቢይ ነው። ቀድመው እስራኤል በሀገራቸው ሳሉ ያስተማረ፣ ለዚያው ዘመን የሚሆናቸውን በጎ ነገር ያስተማረ፣ ስህተታቸውን የገሰጸ ነቢይ ነው። በኋላ ደግሞ ባቢሎን ምርኮ ተማርከው እንደሚሄዱ ከስህተታቸው ካልተመለሱ አምልኮተ እግዚአብሔርን እንደሚገባ ካላከናወኑ እግዚአብሔር ተቆጥቶ ፈርዶ ለባዕድ አሳልፎ እንደሚሰጣቸው የተናገረ፣ በኋላ ደግሞ ንስሐ ሲገቡ አእምሯቸው ሲስተካከል ፈጣሪያቸውን ሲያስታውሱ ከባዕድ አገር በድንቅ አጠራሩና ተአምራቱ ጠብቆ መልሶ ርስታቸው ኢየሩሳሌምን እንደሚያወርሳቸው የተናገረ፣ የጌታችን የመድኃኒታችን የኢየሱስ ክርስቶስን የልደቱን፣ የስደቱን፣ የትምህርቱን፣ የጥምቀቱን፣ የሕማሙን፣ የስቅለቱን፣ የሞቱን፣ የትንሣኤውን ነገር በአካል እንዳለ አድርጎ በግልጽ ስለተናገረ ትንቢቱ ደረቅ ሐዲስ የብሉይ ኪዳን ወንጌል ተብሎ የሚጠራለት ከስብከቱ ልዕልናና ከምስጢሩ ጥልቅነት የተነሳ ልዑለ ቃል ኢሳይያስ ተብሎ የሚጠራ ነቢይ ነው። ይሄ ነቢይ ሰው እስራኤል ተጨልጠው ተገርኝተው አምልኮተ እግዚአብሔርን በተው ጊዜ የተቆጣቸው፣ የንስሐን ክብርም ያሳየን፣ በኃጢአቱ ስተት አግኝቶት በበደለ ጊዜ እግዚአብሔር የነቢዩን ንስሐ ተመልክቶ ከምስዋ ሰማይ እሳት በመላክ እጅ ልኮ ከንፈሩን አስነክቶ የፈወሰው፣ ከንስሐ በኋላም ሰው ተመልሶ እግዚአብሔርን ማየት እንደሚችል ያስተማረን፣ የንስሐው መሰላል እስከ ሰማይ አውጥቶት የኃጢአቱ መጋረጃ ተገፎለት የሰማይ መሳክው ተከፍተው እግዚአብሔርን ከነሰራዊቱ ሱራፌል ከበውት ኪሩቤል ከዙፋነ ሱር በፍርሃት በረአድ ቁመው የተመለከተ ነቢይ ነው። ይኸውም ለእኛ ማጽናኛ ይሆን ዘንድ ነው። ነቢዩ እስራኤል ክደው በመከራ ተከበው ሳለ ለእግዚአብሔር ማን ቀርቶታል? ብቻችን ቀረን፣ የእስራኤል አበውም ጠፍተዋል፣ እኛም ብቻችን ነን ብሎ ሲያዝን አይዞህ ሰው ቢጠፋ እነዚህ ካንተ ጋር ናቸው ለማለት ኪሩቤልን ገልጦ አሳየው ይላሉ ሊቃውንቱ። ትንቢተ ኢሳይያስ ምዕራፍ 6 ላይ የሚረዳህ ባይኖር፣ ሰው ባይኖር፣ እግዚአብሔርን የሚፈልግ ሰው ቢጠፋ እነዚህ ይረዱሃል ብሎ የበዙ የማይቆጠሩ ሱራፌልና ኪሩቤልን እግዚአብሔር ገልጦ አሳይቶታል። ለዚህ ነው የሚዋጉህን አጋንንትን እያሰብክ ከምትጨነቅ የሚረዱህን መላእክት እያየህ ደስ ይበልህ ይላል አረጋዊ መንፈሳዊ። አጋንንት የሚያስጨንቁህን ፈተና ካሰብከው ተስፋ ትቆርጣለህ። ግን እነሱን ተዋቸውና የሚረዱህን ተመልከት። የሚረዱህን ካየህ ልብህ ይበረታል፣ ተስፋ ትቀጥላለህ፣ ጉልበት ታገኛለህ። ነፍስህም የኃጢአትንና የመከራን መጋረጃ በእግዚአብሔር ኃይል ዘላ ታልፈዋለች። ቅዱስ ዳዊትም ወበአምላኬ እተአደዋ ለአረፍት፣ በፈጣሪዬ በእግዚአብሔር ካህሊነት የመከራን ቅጥር እዘለዋለሁ ብሏል። ለአምላኬ የሰ ንጹሕ ፍኖቱ፣ ፈጣሪ እግዚአብሔር ካድሎ ፍርድ ከማጥፋት ንጹሕ ነው፣ መንገዱ ሁሉ ቅን ነው። ስለዚህ እግዚአብሔር ይረዳኛል፣ ለድሆች ይፈርዳል፣ በፈጣሪዬም የማይቻለውን ገደል ሁሉ እዘለዋለሁ ብሎ ተናግሯል። እና የእግዚአብሔር ረድኤቱ ከእኛ ጋር እንዲኖር የነገረን ነቢይ ነው። የነቢዩ ኢሳይያስ በረከቱ ከእኛ ጋር ይደር። እግዚአብሔር ከእኛ ጋር ነው ምንጊዜም። ስለዚህ እግዚአብሔር መከራ ሲበዛባቸው እስራኤል ተቀጥቅጠው እንዲማረኩ ይነግራቸውና ግን ከተመለሳችሁ እግዚአብሔር ከእናንተ ጋር ነው። እንግዲህማ አባቶቻችን ነቢያት ይረዱናል እንዳንል አልቀዋል። ካህናት መስዋዕት ሰውተው ከምርኮ ያወጡናል እንዳንል ታርደው አልቀዋል። ጎበዛዝቱ፣ ኃያላኑ፣ መኳንንቱ፣ መሳፍንቱ ተዋግተው ከባርነት ያወጡናል እንዳንል እነሱም በኢየሩሳሌም አልቀዋል።
የቀረ ሴትና ሽማግሌ ብቻ ነው። እንግዲህማ ማን ነው ከባርነት የሚያወጣን ትለኝ እንደሆነ እስራኤል እኔ ፈጣሪህ እግዚአብሔር ካንተ ጋር ነኝ። እኔ ካልኩኝ የሚረዳ ባይኖር በማወጣበት ጥበቤ አወጣሃለሁ ለማለት ሰው ማለቁን አትይ፣ ሰው ማጥፋቱን አትይ፣ የሚረዳ መጥፋቱን አትይ፣ የተሾመ ወገን አለመኖርህን አትይ። እኔ ፈጣሪህ እግዚአብሔር ካህሊ ነኝ። በማዕበል መካከል መንገድ አዘጋጅልሃለሁ፣ በእሳት መካከል አሻግርሃለሁ። ምን ያስፈራቸዋል? ይህን ሲነግራቸው ነው። በማዕበል ሲያሻግራቸው አይተናል። ከግብፅ ሲወጡ ቀኝና ግራ እንደ ግድግዳ ቁሞ በየብስ እግራቸው ሳይረጥብ ሲያሻግራቸው፣ በኖህ ዘመን ኖህን ሲያድነው አይተዋል። ስለዚህ እሳትም እንዳይጎዳችሁ አደርጋለሁ፣ እኔ ሁሉ ይቻለኛል አላቸው። ከእናንተ ቤት ሰው ባይኖር ባዕድ አምጥቼ ረድቼ አወጣችኋለሁ ማለት ነው።